Qatar Airways flight number 1428 from Addis Ababa, Ethiopia to Doha, Qatar። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ፣ በአሁኑ ሰዓት በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ እንገኛለን። ሰዓቱ ከእኩለ ሌሊት በኋላ ነው። ወደ አውሮፓ፣ አሜሪካና ሩቅ ምስራቅ የሚሄዱ የኢትዮጵያ አየር መንገድ በረራዎች በሙሉ ሄደው አሁን ኤርፖርቱ ትንሽ ተረጋግቷል። በዚህ ሰዓት ሌሊት ላይ ኦፕሬት የሚያደርጉት የግብፅ፣ የቱርክ እና እኔም የምሄድበት የካታር አየር መንገዶች ናቸው እና በአሁኑ ሰዓት የካታር አየር መንገድ ሰራተኞች አውሮፕላኑን መምጣት እየተጠባበቁ ነው። እነዚህ ናቸው ይዘውን የሚሄዱት እና በዛሬ የምንጠቀመው በር B2 ነው። እንደምትመለከቱት በዚህ በረራ ላይ በርካታ ኢትዮጵያውያን እህቶቻችን ወደ ተለያየ አረብ ሀገራት ለስራ የሚሄዱ አሉ። አብዛኞቹ በአውሮፕላን ለመጓዝ የመጀመሪያ ጊዜያቸው ነው። በአሁኑ ሰዓት እንግዲህ ወደ አውሮፕላኑ ለመሄድ በአውቶቡስ ላይ ተሳፍረናል እና እነዚህ እህቶቻችን እርዳታ ይሻሉ። ስለ አውሮፕላን አጠቃቀም እና በአጠቃላይ ስለሚሄዱበት ሀገር መሪ ያላቸው፣ በእርግጥ ግን በተቻለ መጠን ልምዱ ያለን ሰዎች ልምዳችንን ማካፈል ይኖርብናል። ለመጀመሪያ ጊዜ ስለሆነ ወደ ውጭ ሀገር ሲሄዱም በአውሮፕላን ሲሄዱም የተለያየ ነገር ሊያጋጥማቸው ስለሚችል ማለት ነው። ይህ በእንዲህ እንዳለ አሁን እዚህ ጋር መሳፈር ተጀምሯል። ዛሬ የምንጠቀምበት አውሮፕላን ቦይንግ 777 300 ER ሲሆን የካታር አየር መንገድ የድሮ ማሊያን የለበሰው ማለት የድሮን ቀለም ነው የተቀባው። እዚህ አጠገባችን ደግሞ የቱርክ አየር መንገድ ለመሄድ ወደ ኢስታንቡል ለመሄድ እየተዘጋጀ ነው። እኛም እዚህ ጋር እየተሳፈርን ነው። የኢትዮጵያ አየር መንገድ ከአፍሪካ ምርጡ አየር መንገድ እንደሆነ ይታወቃል። የካታር አየር መንገድ ደግሞ ከዓለም አንደኛው ምርጥ አየር መንገድ የተባለ ነው። ይህንንም የጥንት ቀለም የቀቡት የድሮውን ነገር ለማስታወስ ነው። የጥንት ነገር መቼም ብዙ ትዝታ አለውና ከየት ተነስተው የት እንደደረሱ ዛሬ የዓለም አንደኛ ሲደርሱ ከየት እንደመጡ ለማሰብ ነው ይህንን የጥንት ቀለም የቀቡት። እኛም እንግዲህ መነሻችን የሆነችውን አዲስ አበባ ቦሌን ቻው ብለን ወደ አውሮፕላኑ ዘልቀናል እና በዛሬው በረራ ላይ የመረጡት መቀመጫ 43K ነው። ከመስኮት አጠገብ ነው። ከዚህ ስንሄድ ጨለማ ነው፣ ብዙ የሚታይ ነገር የለም። ነገር ግን ዶሃ ስንደርስ ስለሚነጋ ጥሩ እይታ እንደሚኖረው እና እንደማሳያችሁ ተስፋ አደርጋለሁ። እና መቀመጫዬ ይሄንን ይመስላል 43K እና ይሄ የመረጃ የመዝናኛና እንዲሁም የመገናኛ የኮሚኒኬሽን መስኮት ወይም ቴሌቪዥን ሞኒተር ነው። ራሱን የቻለ ሪሞት ኮንትሮል አለው። ከዛ በተጨማሪ ተጣፊ ጠረጴዛና አስፈላጊ የሆኑ እንደ ብርድ ልብስ፣ የጥርስ ብሩሽ እና ሳሙና የመሳሰሉ ነገሮች፣ ካልሲ አለው እና ለማታ በረራ በቂ ዝግጅት ተደርጓል። ውጪ ላይ ይበርድ ነበረ ቦሌ። ውስጥ ስንገባ ግን አውሮፕላኑ ጥሩ ሙቀት ስላለው በዚህ መልኩ እንግዲህ ወደ በረራው ተጀምሯል።
ቦሌን አዲስ አበባን ደህና ሁኚ ብለን ወደ ምስራቅ አቅጣጫ ወደ ድሬዳዋ መስመር በዚህ መልኩ እየተጓዝን ነው እና በስተ ምስራቅ በኩል አድርገን ነው ኢትዮጵያን ለቀን በሶማሊላንድ አድርገን በጎልፍ ኦፍ ኤደን ባህሩን ተሻግረን ከዚያም በኦማን እና በዩናይትድ አረብ ኤምሬትስ በኩል አልፈን ካታር ዶሃ የምንደርሰው ማለት ነው። ሀርጌሳና በርበራን አልፈን በኤደን ባህረ ሰላጤ መብረር እንደጀመረን ራት መቅረብ ጀመረ። የካታር ኢኮኖሚ ክላስ እንግዲህ ከዓለም ቤስት የሚባለው አየር መንገድ ኢኮኖሚ ክላስ የሚያቀርበው ራት ይሄንን ይመስላል። ሁሉ ነገር የተሟላለት በጣም ቆንጆ ራት ነው። መስተንግዶም በጣም ቀልጣፋና አሪፍ ነው። ሁሉ ነገር በጣም የተቀናጀ ነው። አቀራረባቸውም በጣም ቆንጆና ማራኪ ነው። ደስ ይላል በጣም እንደ ኢኮኖሚ ክላስ ሳይሆን በሌላ አየር መንገድ እንደ ቢዝነስ ክላስ ሊባል የሚችል ነው። ሁሉ ነገር በደንብ የተሟላ መጠኑም ጥራቱም የምግቡ አይነት እንደዚሁም የሚጠቀሙት ሹካ ማንኪያው ራሱ ጥራት ያለው ነው። በተለይ ዲዘርታቸው እና ስታርተራቸው በጣም አሪፍ ነው እና ይህንን ራት በልቶ አለማመስገን ንፉግነት ነው። ይገባቸዋል። ካታር ኤርዌይስ አንደኛ ከዓለም ቤስት ቢባል ሲያንሰው ነው እና ምግቡ ውስጡ ይሄንን ይመስላል። እንግዲህ በዚህ መልኩ ራቴን በልቻለሁ እና ዲዘርቱንም በጣም ጣፍጦኝ ኢንጆይ አድርጌዋለሁ ማለት ነው። እና ጉዞው በዚህ መልክ ቀጠለ። ወደ መስኮት ሳይ ፀሐይ መውጣት ጀምራለች። በአረቢያ ምድር ላይ ደስ የምትል ፀሐይ የወጣች ነው። እኔም ሳልተኛ ነጋብኝ ማለት ነው። በነገራችን ላይ ራት ከበላን በኋላ ከኔ አጠገብ ቀጥሎ ተቀምጣ የነበረችው ልጅ የተመገብነው ምግብ አልተስማማትም መሰለኝ አስመልሷት ለሆስቴሶቹ መጥተው በደንብ ረዱ፣ በደንብ አጸዱ ሁሉን ነገር እና እሷንም አረጋጓት ነው። እንግዲህ ያው ብዙዎቹ እንዳልኳችሁ እህቶቻችን ለመጀመሪያ ጊዜ በአየር ሲሄዱ ነው። ምግቡም ሁሉ ነገሩም አዲስ ይሆንባቸዋል እና እንደዚህ አይነት አጋጣሚ ተፈጥሮ ነበረ እና በመቀመጫ ኪስ ውስጥ ያለውን ሰዎች ሲያስመልሳቸው ሊጠቀሙበት የሚገባ የወረቀት ከረጢት እንኳን መጠቀም አልቻለችም። ያው መደናገጥም ስላለ ሁላችንም አላየናትም እና ወለሉ ላይ ነበረ ያስመለሳት እና ሆስቴሶቹ ግን መጥተው እሷንም አረጋግተው አጸዳድተው ሁሉን ነገር በጣም ፕሮፌሽናል በሆነ መልኩ በስነ ስርዓት ነበር ያደረጉትና ለዛ ምስጋና ይገባቸዋል። ጉዞው እንደቀጠለ ነው። በአሁኑ ሰዓት ከኦማን ወደ ኤምሬትስ የገባን ነው። ልክ ጨለማና ቀኑ የሚገናኙበት ቦታ ላይ
ማለት ነው። አሁን መዳረሻችን ዶሃ ላይ እየተቃረብን ነው። ከዚህ በኋላ እናርፋለን እና ወደ ለማረፍ በሚያንዣብበት ጊዜ የዶሃን እይታ አብረን እንድናይ እየጋበዝኩ ከዛ በኋላም ደግሞ የዶሃ ተርሚናልን አስጎበኛችሁና የሚኖረኝ 2 ሰዓት ቆይታ ነው። ከዛ ወደ ሲያትል አሜሪካ የሚቀጥለውን በረራ ይይዛለሁ።
እሺ ክቡራትና ክቡራን፣ በአሁኑ ሰዓት ሐመድ ኢንተርናሽናል ኤርፖርት ዶሃ ካታር አርፈናል። ከጠዋቱ 12 ሰዓት ከሩብ አካባቢ ነው። የሐመድ ኢንተርናሽናል ኤርፖርት ዶሃ ካታር ያለው በዓለም ቤስት ከሚባሉ ኤርፖርቶች አንዱ ነው። በጣም አስገራሚና ውብ አድርገው ነው የሰሩት እና በዚህ ኤርፖርት የአትክልት የእጽዋት አይነት ያስደምማል። ራሱን የቻለ መናፈሻ ማለት ነው እና በዚህ ኤርፖርት ሲጓዝ ደክሞት ለመጣ መንገደኛ ጥሩ የመዝናኛ ጊዜ ይሆነዋል የሚኖረው ቆይታ እና ልምላሜው በሚገርም ሁኔታ ነው የሰሩት እና ከዓለማችን ምርጥ የተባለ አየር መንገድ ብቻ ሳይሆን ምርጥ የተባለ ኤርፖርትም አላት ካታር እና እስኪ ዞር ዞር ብለን እንየው። በዚህ የሚኖረኝ ቆይታ 2 ሰዓት አካባቢ ነው። ወደ ሲያትል አሜሪካ የሚበረውን አውሮፕላን መያዝ አለብኝ እና እስቲ እንግዲህ እስከዛ ድረስ ዞር ዞር እያልን እኒ ሐመድ ኢንተርናሽናልን የኢትዮጵያ አየር መንገድ ሊያሰራ ያሰበው ኤርፖርት በአረንጓዴ የተዋበ ይሆን ዘንድ ምኞቴ ነው። ልክ እንደዚህ ከተፈጥሮ ጋር የተዋሃደ ለሰው ልጆች አእምሮ የሚመች አድርገው ነው የሰሩት። በጣም ደስ በሚል ሁኔታ በቪዲዮ ከሚታየው ይልቅ በአይን የሚታየው የበለጠ ያስደምማል እና መልካም ቆይታ ይሆንላችሁ። የሚቀጥለውን በረራ ከዶሃ ወደ ሲያትል የሚደረገው በረራ ከ14 ሰዓት ተኩል በላይ ነው ጉዞ እና እሱንም አቀርብላችኋለሁ እና ካታር በዚህ በበረሃ አገር ላይ እንደዚህ አይነት ለምለም ቦታ አስደናቂ የሆነ አረንጓዴ ቦታ መፍጠር መቻሏ በጣም የሚያስደንቃት ነው። እኔ በበኩሌ አይቼ አልጠግበውም። እንዲህ አይነት አረንጓዴ ለምለም ቦታ መንፈስ ነው የሚያድሰው። በጣም ደስ ይላል እና ውድ ተመልካቾቼ አብራችሁኝ ስለመጣችሁ ዶሃ ድረስ እያመሰገንኩ በቀጣዩ በረራ ደግሞ ወደ አሜሪካ በማደርገው ጉዞ ላይ አብራችሁኝ እንድትሆኑ ከወዲሁ እየጋበዝኩኝ የካታርን ኤርፖርት ጉብኝታችንን እንቀጥላለን። ቺት የበረሃማ ሀገር የሰራችው ስራ በጣም አስደናቂ ነው። እንደኛ አይነት ሀገር ደግሞ ለምለም ሀገር ተፈጥሮ ራሱ ያደለው ነውና የተሻለ ስራ መስራት ይቻላል፣ ከዚህ መማር ይቻላል ብዬ አምናለሁ። እንዲህ የተባለ አለማችን በአረንጓዴ የተሞላች ትሆናለች ወደፊት እና በጣም አመሰግናለሁ። መልካም ጊዜ ይሁንልን። Okay, this is Qatar Hamad International Airport. Beautiful, nice airport.
C6